ሰላም ጋይስ እንደምን አላችሁ? የቪዲዮ እንግዲህ በ2018 የማትሪክ ተፈታኝ ለሆኑ ተማሪዎች በጣም ኢምፖርታንት ነው። እንዲሁም ደግሞ የተፈተናችሁ ተማሪዎች ካላችሁ ላልተፈተኑ ተማሪዎች ሸር አድርጉላቸው ማለት ነው። ይህ ቪዲዮ ከ9 እስከ 12 ላሉ ተማሪዎች የሚሆን ቢሆን ሞር ፎከስ የሚያደርገው ደግሞ በ2018 የማትሪክ ጥያቄዎች ወይም ደግሞ ማትሪክን የምትወስዱ ተማሪዎች ይሆናል ማለት ነው። ይህም ደግሞ ዩቲዩብ ቻናል ላስተዋውቃችሁ ነው ማለት ነው። ሚክስ ኤዱኬሽን አካዳሚ የሚለውን ሰርች እናደርጋለን። ለምሳሌ እኔ እዚህ ጋር ሚክስ ኤዱኬሽን ብዬ ሰርች አድርጊያለሁ ማለት ነው። እንደምታዩት መጀመሪያ ላይ የመጣው ይሄኛው ነው ማለት ነው። ዘን ክሊክ አድርገዋለሁ። ክሊክ ካደረኩት በኋላ በውስጡ የተለያዩ ቪዲዮዎች አሉት። ለምሳሌ ፊዚክስ፣ ኬሚስትሪ ሪቪው የተለያዩ ሪቪኩዌሽኖች ተሰርተዋል። እንዲሁም ደግሞ ሞር ፕሮባብሊ ደግሞ ክረምቱን ለ11ኛ ክፍሎች በቃ ጀስት ጨርሰው የ12ን ብቻ እንዲከታተሉ ከ9 እስከ 11 ያለውን ጨርሰው የ12ን ብቻ እንዲከታተሉ የሚያደርግ ነው ማለት ነው። ይህም ደግሞ የምታገኙት በነፃ ነው ማለት ነው፣ ያለምንም ክፍያ። ሳብስክራይብ አድርጋችሁ መከታተል ብቻ ነው ማለት ነው። የላይቭ ክላስም ይኖረናል። ስለዚህ ሳብስክራይብ አድርጋችሁን ጠብቁ ለማለት ነው። ስለዚህ ይሄ ቪዲዮ 2018 የሚፈተኑ ተማሪዎችን ኢፌክቲቭ ለማድረግ ነው ማለት ነው። እኔ በ2017 የተፈተንኩ ተማሪ ነኝ። ከእጄ ላይ የተለያዩ ሞዴሎች ኢንትራንስ ጥያቄዎች ከ2002 ጀምሮ እስከ 2017 ያሉ ጥያቄዎች አሉኝ። እነሱን እየሰራን ሞር ፕሮባብሊ ደግሞ የተለያዩ አፕሊኬሽኖችንም ስላስከፈትኩ እነሱንም እያየን እንሰራለን። ስለዚህ ለጓደኞቻችሁም ሸር አድርጉላቸው። በእርግጠኝነት የዩቲዩብ ቻናል ትጠቀሙበታላችሁ።